ሰላም የዩቲዩብ ፋሞች እንግዲህ እንደምናችሁ ዛሬ አዲስ የኦንላይን ስራ ይዤላችሁ መጥቻለሁ። ገና ቫይራል እየሆነ ያለ ነው። ቫይራል አልሆነም እና ይህንን የኦንላይን ስራ አብረን እንሰራዋለን ማለት እና እስከ መጨረሻው ተከታተሉኝ ማለት ነው። እስከ መጨረሻው ሁለት የኦንላይን ስራ ይዤላችሁ መጥቻለሁ እና ሁለቱንም ላሳያችሁ ሞክራለሁ ማለት ነው። የመጀመሪያው እንግዲህ ቴሌግራም ላይ በቀላሉ ልትሰሩት የምትችሉት አይነት ኦንላይን ስራ ነው። ቡት ነው። ገብታችሁ ብቻ ታስኮችን በመስራት የተለያዩ ታስኮች አሉ። እነሱን በመስራት በቀላሉ ዩኤስዲ ኤርን ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ይሄ ቡት እንግዲህ ገና ቫይራል እየሆነ ያለ ነው። ቫይራል አልሆነም። እዚህ ጋር እንደምታዩት ባይንድ ትዊተር አካውንት ይላል። ይህም ማለት በትዊተር አካውንታችንን መተን ባይንድ ማገናኘት ነው ማለት ነው። ታስክን መታችሁ እዚህ ጋር ለምሳሌ ትዊተር አካውንታችሁን ዩዘር ኔማችሁን እዚህ ላይ ፔስት አድርጋችሁ ከዛ እንደዚህ መታችሁ ምናምን ባይንድ እናደርገዋለን ማለት ነው። እንደገና እንደምትመለከቱት የነሱ ፖስት አለ። ፖስታቸው ላይክ፣ ኮሜንት እና ሪፕሌይ በማድረግ ዩኤስዲ እንሰበስባለን ማለት ነው። እዚህ ጋር እንደምታዩት እንመለስና እዚህ ጋር ማለት ነው ኮሜንት እናደርጋለን። እዚህ ጋር ዋው ብለን ኮሜንት እናደርግና እንደገና ደግሞ የነሱ ፖስት ላይ ነው ዋው ብለን ኮሜንት አድርገን ከዛ ሪፖስት እና ከዛ ላይክ እናደርግላቸዋለን ማለት ነው። ቪዲዮ ትዊተር ላይ ነው። ከዛ እንደዚህ ካደረግን በኋላ እንመለስና እዚህ ጋር ቴሌግራም ላይ ቬሪፋይ እንለዋለን ማለት ነው። ልክ ቬሪፋይ ስንለው ትዊተር ባይንዲንግ ቬሪፋይ ሰክሰስፉል ይለናል ማለት ነው። እንደ ሰክሰስፉል ካለን በኋላ እዚህ ጋር እንደምታዩት ማአት ታስኮች አሉና ሁሉንም በመስራት ዩኤስዲ በቀላሉ እርን ማድረግ እንችላለን። እንደምትመለከቱ እዚህ ጋር ፌስቡክ አለ፣ የቲክቶክም አለ። እንደገና የተለያየ ታስኮች ነው ያለው። በቀላሉ በቀን እስከ $2-3 መስራት እንችላለን በትንሹ ማለት ነው። እንደምትመለከቱት እዚህ ጋር ኖቲፊኬሽን ይልክላችኋል። ዊዝድሮ ያደረግነው ነው እዚህ ጋር እንደምትመለከቱት እና እዚህ ጋር እንደምታዩት 0.24 ዩኤስዲ ይለኛል ማለት ነው። ይሄ ዛሬ የሰራሁት ነው፣ በአዲስ አካውንት የሰራሁት ነው እና ከዚህ በፊት ሰርቻለሁ $2-3 ሰርቻለሁ ማለት ነው። እዚህ ጋር እንደምትመለከቱት ይሄ ዳሽቦርድ ታስክ በጣም ያሉትን ታስኮች እና እስካሁን እርን የተደረጉ ዩኤስዲ የምናይበት ቦታ ነው ማለት ነው። አክቲቭ ሴንደር እዚህ ጋር ስንመጣ ፈርስት ኢንቪቴሽን 0.5 ዩኤስዲ ይሰጣችኋል ይላል። እንዴት ነው ይሄም እንደ መሰላችሁ የሚሰጣችሁ ኢንቫይት ያደረጋችሁ ሰው 10 ታስክ ሲጨርስላችሁ እናንተ 0.5 ዩኤስዲ ታገኛላችሁ ማለት ነው። እንደገና ደግሞ ዊዝድሮ እንዴት እናደርጋለን ለሚለው እዚህ ጋር ትመጡና ይኸውላችሁ ይሄ ዊዝድሮ ዳሽቦርድ ነው። እዚህ ጋር ዊዝድሮ የምታደርጉት እዚህ ጋር ነው ትመጣላችሁ። ከዛ እዚህ ጋር ያላችሁን ዊዝድሮ ማለት ነው ዶላር ያሳያችኋል። አሁን 0.2 ነው ግን ሚኒመምሊ ማውጣት የምትችሉት $2 ነው። $2 ሲደርሱ እዚህ ጋር ማክስ የሚለውን ትነኩታላችሁ። ከዛ እዚህ ጋር ቢፕ አድሬስ ይጠይቃችኋል። ባይናንስ ላይ ገብታችሁ የሲዲ ቢፕ አድሬስ ኮፒ ፔስት ታደርጋላችሁ ማለት ነው። ከዛ እንደዚህ ጋር ከጨረሳችሁ በኋላ እሱን ሰሚት ትሉታላችሁ። ከእናንተ የሚጠይቀው ፊ ምናምን የለም፣ ፍሪ ነው። $2 ሲደርሱ በቀላሉ ማውጣት ትችላላችሁ ማለት ነው። እንደገና ከዚህ ውጪ ደግሞ እዚህ ላይ ሌላ ልትሰሯቸው የምችሉት ታስኮች ዴይሊ እየገባችሁ ክሌም ማድረግ ትችላላችሁ። ኤፍጂ ኮይን ይሰጣል። እንደገና ከዛ ውጪ እንዳልኳችሁ ታስኮችን በመስራት የተለያዩ ዩኤስዲ ማለት ነው በጣም ብዙ ዩኤስዲ መስራት ትችላላችሁ። ይህ ስራ በጣም ቀላል ነው። እስካሁን ካየኋቸው ስራ በጣም ቀላል ነው። ታውቃላችሁ ቴሌግራም ላይ ነው የሚሰራው። በዛ ላይ ኢንቨስትመንት አይጠይቅም፣ ፍሪ ነው። ከእናንተ ምንም የሚጠይቀው ነገር የለም። ጊዜያችሁን እና በቃ ኦንላይን ላይ ካላችሁ ዳታ ካላችሁ ገብታችሁ ቴሌግራም ላይ በቀላሉ መስራት ትችላላችሁ። ምንም የሚያሳስባችሁ ነገር የለም። ከዛ ውጪ ደግሞ ሌላ እንደገና አሁንም አንድ የኦንላይን ስራ አለ ከዚህ ቀጥሎ ማሳያችሁ ማለት ነው። እስከመጨረሻው ተመልከቱ። ይሄንን አሁን እንዳልኳችሁ በቀላሉ ሰሩ ትችላላችሁ። በቃ ከዚህ ውጪ አሁን የተለያዩ ቴሌግራም ላይ የሚሰሩ በቡት የሚሰሩ ኦንላይን ስራዎች አሉ። የሆነ ጊዜ ትዝ ይላችሁ ከሆነ ኤርድሮፕ ስንሰራ ነበር። የኤርድሮፕ በጣም ብዙ ጊዜ ቀጥቀጠን ሰርተናል፣ ግን ምንም አይነት ውጤት አላገኘንበትም። እንዲህ ደስ የሚል ውጤት የሌለው ነገር ነው። ምንም ውጤት የሌለው ነገር ነው እና ከዛ አንጻር ደግሞ አሁን ላይ ኦንላይን ስራዎች በጣም ይመጡ ቴሌግራም ላይ ደግሞ በጣም አሉ 2 3 4 እኔ እየሰራችሁ ያሉት ማለት ኦንላይን ስራዎች አሉ። እና የምትፈልጉ ከሆነ ቻናሌን ሰብስክራይብ አድርጉና ቪዲዮ እንደዚህ ሰርቼ እለቅላችኋለሁ ማለት ነው። እና ያን ቪዲዮ እያያችሁ እናንተም ኦንላይን ስራ በቀላሉ መስራት ትችላላችሁ። ቁጭ ከማለት ይሻላል። ባይዚ ዴይሊ ቢያንስ በትንሹ $1-2 መስራት ትችላላችሁ ማለት ነው። እንደምታዩት በቃ በቀላሉ ላይፋችሁን የሆነ ትንሽ ነገር ያቀለላችኋል። ቀጣዩ ስራ ነው ምን መሰላችሁ? አፕ ነው አውርደን ነው የምንጠቀመው። ባዘር ይባላል። ይህ አፕ አውርዳችሁ በቀላሉ ሳይን አፕ አድርጋችሁ ጉግል አካውንት ማለት ነው። ከዛ ጂሜል አካውንት ከፍታችሁ ምናምን ላይክ እንደ ቲክቶክ ነው፣ ግን እዚህ ላይ የሚለየው ነገር ስፖርታዊ ቪዲዮ ነው የምትለቁት። ኢሜል አስገብታችሁ እዚህ ጋር ምናምን ነገር የራሳችሁን ፓስወርድ ሰጣችሁት፣ አዲስ ፓስወርድ ማለት ነው። አዲስ ፓስወርድ እዚህ ጋር ታስገባላችሁ ማትረሱት። ከዛ በኋላ ኮንቲኒው ትላላችሁ ማለት ነው። ኮንቲኒው ካላችሁ በኋላ እንደገና እዚህ ጋር ስትደርሱ ፓስወርድ ቬሪፊኬሽን፣ አሁንም ፓስወርዳችሁን እርግጠኛ ሆኑ ያስገባችሁትን ፓስወርድ ማለት ነው።
ካስገባችሁ በኋላ እዚህ ጋር ትመጣላችሁ። እንደምትመለከቱት ኮንቲኒው ዊዝ ጉግል አካውንት እንበለውና ቆይ ራሱ ሄደልናል ማለት ነው። ከዛ እንደምትመለከቱት እዚህ ጋር ወደዚህ ያመጣችኋል ማለት ነው። እዚህ ጋር እንግዲህ ኢሜል አድሬሳችሁን የሚጠይቀው ራሳውን እዚህ ጋር ኮንቲኒው ያደርግላችኋል ማለት ነው። እዚህ ጋር እናንተ ኔክስት ማለት ነው የሚጠበቅባችሁ። ከዛ በኋላ ኔክስት ካላችሁት በኋላ ወደዚህ ያመጣችኋል ማለት ነው። እዚህ ጋር ከደረሳችሁ በኋላ እሺ ኔክስት በሉ ዝም ብላችሁ ብቻ ጉግል አካውንታችሁ ኮንቲኒው እንዲያደርግላችሁ ነው የሚፈልገው ማለት ነው። ልክ እዚህኛው ቦታ ወደዚህ ሲያመጣችሁ ማለት ነው። እዚህ ጋር እንደምታዩት በጣም ብዙ እንትኖች አሉ፣ ኦፕሽኖች። የምትመርጡት የምትፈልጉትን የስፖርት አይነት እናንተ እዚህ ጋር ቹዝ ታደርጉለታላችሁ። የተወሰነ አንድ 5 ቹዝ ካረጋችሁ በቂ ነው። ግን ምን ብላችሁ ቹዝ ካረጋችሁ በኋላ ማለት ነው። ለምሳሌ እንደዚህ ቹዝ እያረጋችሁለት ከዛ ብዙ አያስፈልግም። መርጡት ቪዲዮ ማየት የምትፈልጉት ነው ለእናንተ ይመጣላችሁ። ፎሪን ፔጃችሁ ላይ ይመጣል። ከዛ እዚህ ጋር ኔማችሁንና ዩዘር ኔማችሁን አስገቡ ይላችኋል። ዝም ብላችሁ ራሳችሁን ስምና ዩዘር ኔም ሰጡታላችሁ ማለት ነው። እዚህ ከስታችሁ በኋላ ኔክስት ትሉታላችሁ። ኔክስት ትሉት ጄንደራችሁን ቹዝ አድርጉ ይላችኋል። እዚህ ጋር የፈለጋችሁትን ማለት ይችላላችሁ ይለዋለሁ። ከዛ በኋላ ኤጅም ይሆናል ማለት ይችላል። ከ18 በላይ ብትሉ ግን አሪፍ ነው። ፕሮፋይል ፒክቸር ይላችኋል። ብትወጡም ችግር የለውም። ከዛ እንደገና ትመጣላችሁ። ያስቀምጡላችሁ ሪፈራል ኮድ አለ። እሱን በማስገባት ኔክስት ትሉታላችሁ ማለት ነው። ይሄን ብታስገቡ አሪፍ ነው ለእናንተ ይሆናል። እንትን ፖይንት ይሰጣችኋል ማለት ነው በሰው ሪፈራል ስገቡ። ከዛ ኔክስት ትሉታላችሁ እዚህ ጋር ስደርሱ። ከዛ ይሄንን ካለፋችሁ በኋላ እዚህ ጋር ያመጣችኋል። እዚህ ጋር አያሰብት ትሉትና ታልፋላችሁ ማለት ልክ ሲጨርሱ አፕሊኬሽኑን በዚህ አይነት መንገድ ይከፍትላችኋል ማለት ነው። እንደዚህ ያደረጋችሁ ጋር ቪዲዮ ማየት ይችላል። ግን እኛ ዋናው አላማችን ቪዲዮ ማየት ሳይሆን መኒ አርን ማድረግ ስለሆነ ወደዚህኛው ፕሮፋይላችሁ ጋር ትመጡና ማለት ነው። ከዛ እዚህ ጋር እንደምትመለከቱት እቺ መሀል ላይ ፕሮፌሽናል ዳሽቦርድ የምትለው ሰው ኢንቫይት ስታደርጉ ወይም ደግሞ እዚህ ላይ ቪዲዮ ፖስት አድርጋችሁ ማለት ነው በቪው የሚከፍላችሁ ነገር አለና ማለት ነው። እሱን የምታዩበት ቦታ ነው። እዚህ ጋር ዩኤስዲያችሁ ምናምን የምትቆጣጠሩበት ቦታ ነው ማለት ነው። እንደገና እዚህ ጋር ደግሞ 100 ፖይንት ክሌም ምናምን የሚል ነገር ይመጣል ማለት ነው። ይህ እንዴት መሰላችሁ? ዴይሊ 1 ፖይንት ይሰጣችኋልና ገና ስገቡ 100 ምናምን ፖይንት ይሰጣችኋል። የ100 ፖይንት ወደ $3.4 ነው ምናምን ነው። ግን ወዲያው ዊዝድሮ ማድረግ አትችሉም። የሆነ የሚጠይቅ ቬሪፊኬሽን ምናምን ይጠይቃችኋልና እናንተ ግን ብላችሁ ዴይሊ እየገባችሁ አንዳንድ ፖይንት ክሌም ያደረጋችሁ ዩኤስዲያችሁ ማብዛት ትችላላችሁ ማለት ነው። ክሌም አክቲቬትድ ይላል እዚህ ጋር ያው ሰክሰስፉሊ አክቲቬትድ ሪዋርድ ይላል። አሁን እዚህ ጋር ፕሮግረስ እያለ ነው እየቆጠረልን ነው። ይሄንን እዚህ ጋር ከላይ የምትመለከቱትን ቆጥሮ ሲጨርስ 100 ፖይንት ይሰጠናል ማለት ነው። ይሄ 100 ፖይንት በዩኤስዲ ነው ብቻ ቬሪፋይ ከተደረግን በኋላ እዚህ ላይ ለምሳሌ ፖስት በጣም ቪዲዮ ፖስት ባደረጋችሁ ቁጥር ቬሪፋይ መሆን እድላላችሁና 1000 ፎሎወር እና ብቻ 1000 ፎሎወር እና የሆነ ፖስቱ ቬሪፋይ ያደርጋችኋል። እኔ 1000 ፎሎወር በቀላል ነው በዚህ ላይ ደረስኩ ማለት ነው። እንትን ይሄም እዚህ ዲስክሪፕሽን ላይ ያስቀምጥላችኋለሁ የዩዘር ኔም ፎሎ እንድታደርጉ ማለት ነው። እዚህ ጋር እንደምትመለከቱት 101 ፖይንት ይላል 3.64 ዩኤስዲ ይላል። ግን አሁን እዚህ ጋር ሴንድ ማድረግ አንችልም፣ ይሄን ዊዝድሮ ማድረግ አንችልም፣ ምክንያቱም ገና ቬሪፋይ ስላልሆነ ማለት። ግን ደግሞ አርን አድርጋችሁ ሰው ኢንቫይት አድርጋችሁ $10 ስትደርሱ ቬሪፊኬሽን አይጠይቃችሁም። ሰው ኢንቫይት ስታደርጉ ያለምንም ቬሪፊኬሽን ዊዝድሮ ማድረግ ትችላላችሁ ማለት ነው። ቬሪፋይ እስክታደርጉ አይጠይቃችሁ። እዚህ ጋር ይወልም ደግሞ ኪዋር ኮዳችንን ለፍሬንዶች በመላክ እነሱ በእኛ ኢንቪቴሽን ሲገቡ እኛ $0.15 እናገኛለን ማለት በቀላሉ በትንሹ ቢያንስ 30 20 ምናምን ሰው 20 30 ምናምን ሰው ብታገኙ ወደ $10 የመድረስ እድል አላችሁ። እና ቪዲዮ ፖስት በማድረግ አንድ ቪዲዮአችሁ ቫይራል ከወጣ በአንዴ ማውጣት ትችላላችሁ፣ በአንድ ቀን ማለት ነው። በአንድ ቀን እስከ 100 200 ሺህ ይታያል እና ይቻላል የኳስ ቪዲዮ ብቻ ብለቁ ማለት ነው። እና እናንተ ምን ማድረግ አለባችሁ? ቪዲዮውን ፖስት በቃ ይሄንን ቪዲዮ ላይክ ምናምን በማድረግ ይሄንን የሰው ቪዲዮ ላይክ በማድረግ እናንተ ፖስት በማድረግ የእናንተ ቪዲዮ ቫይራል እስኪወጣ ጠብቁ። እንደገና ፎሎም ተደራረጉ። እኔው 1000 ምናምን ይደርሱ ፎሎ በመደራረግ ግን እናንተ በቀላሉ መድረስ ትችላላችሁ። ሰው ኢንቫይት ማድረግ የምትችሉ ከሆነና ሰው ማግኘት የምትችሉ ከሆነ በቀላሉ ዊዝድሮ የማድረግ እድል አላችሁ። እነዚህ ሁለት ኦንላይን ስራዎች ናቸው። ትንሽ ቲኛዋ ትደብራለች አይ ቲንክ፣ ግን ደግሞ ቴሌግራም ላይ በጣም ማሰራለን ሰርች ይለቅላችኋለሁ ቪዲዮ ጠብቁኝ። በዚህ ይሄ ነው እንግዲህ ፍሬንዶች፣ ሰብስክራይብ ላይክ ማድረግ አይረሳ። እንገናኛለን። መልካም ጊዜ ይሁንላችሁ።